ጤና ይስጥልን የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ መፍትሄ በሚል ርዕስ አንድ ሀሳብ ይዤ መጥቻለሁ ማለት ነው። መፍትሄ የሚያስፈልጋቸው ብዙ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር በርካታ ችግሮች፣ እንቆቅልሾች አሉብን። ይህ የታወቀ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ይሁን እንጂ እኔ መፍትሄ በሚል ርዕስ ሁለት ዋና ነጥቦችን ዛሬ ይዤ መጥቻለሁ። በመጀመሪያ ደረጃ መፍትሄ ያልሆኑ ነገሮች ምንድን ናቸው? ያሉብን ችግሮች፣ እንቆቅልሾች መፍትሄ ያልሆኑ ነገሮች ምንድን ናቸው የሚለው ነገር መጀመሪያ ብናይ የተሻለ ይመስለኛል። ለምሳሌ ያክል የኑሮ ውድነት አለብን፣ ግጭቶች አሉብን፣ በሽታዎች፣ የተለያዩ ችግሮች አሉብን ማለት ነው። ለእነዚህ መፍትሄ ያልሆኑ ነገሮች የመጀመሪያ ምንድን ነው? መጨነቅ መቼም ቢሆን ለየትኛውም ችግር መፍትሄ አይሆንም። ሁለተኛው ችግሮችን ደጋግሞ ማሰብ፣ ስንፍና ማውራት፣ እነዚህ ሁሉ ችግሩን ያባብሳሉ እንጂ መፍትሄ አይሆንም ማለት ነው። እሺ እንደዛ ከሆነ መፍትሄው ምንድን ነው? ላሉብን ችግሮች፣ እንቆቅልሾች፣ ቻሌንጆች፣ ተግዳሮቶች፣ ለኑሮ ውድነት፣ ሌሎችም አጠቃላይ ችግሮች መፍትሄ የሚሆኑ ነገሮች የመጀመሪያው ምንድን ነው? ተአምራት በየትኛውም ጉዳይ ቢገባ፣ ኑሮ ቢወደድ ተአምራት ሲገባ ኑሮ ይረሳል ማለት ነው። ለምሳሌ ያክል ከመጽሐፍ ቅዱስ ስንመለከት ብዙ ነገሮችን ስለ ተአምራት ማንሳት ይችላል። ለምሳሌ ያክል ባህር መከፈል፣ የባህር መከፈል ተአምራት ነው። ሌላ እንመልከት። 5000 ሰዎችን 2 ዓሳና 5 እንጀራ መግበው 12 መሶብ መትረፍ፣ ይሄ ተአምራት ነው። እነ ጴጥሮስ ደግሞ ሌሊት ሙሉ አሳ እያጠመዱ እየለፉ ምንም ሳያጠምዱ ኢየሱስ መጥተው ወደ ቀኝ ዘርጉ ስላቸው መረባቸው በአሳ ተሞላ። ይሄም ተአምራት ነው። አያችሁ፣ ተአምራት በድሮ ጊዜ እግዚአብሔር ያደርግ ነበረ። አሁንም ተአምራት ያስፈልጋል። እግዚአብሔር ተአምራት ሲያደርግ ነገሮች ይስተካከላሉ። ኑሮ ቢሆን፣ በሽታ ቢሆን፣ ችግሮች ቢሆኑ ተአምራት ሲገለጥበት ነገሮች ይስተካከላሉ ማለት ነው። ስለዚህ ይህን ማወቅ፣ ማመን፣ ማሰብ፣ ከዚህ ሀሳብ ጋር ራሳችን ማዋሄድ ለእኛ ይጠቅማል ማለት ነው። ስለዚህ ተአምራትን አድርግልኝ በህይወቴ፣ ተአምራትን አድርግልኝ በኑሮዬ፣ ተአምራትን አድርግልኝ በጤናዬ ብለን ማለት አስተዋይ ነው። ስላዳመጣችሁኝ አመሰግናለሁ። በተረፈ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩ በትህትና ጠይቃችኋለሁ። ስላዳመጣችሁ አመሰግናለሁ። ሌላ ጊዜ ደግሞ በሌላ ዝግጅት እንገናኝ። ቸር ሰንብቱ ባይ